ሜሪና ካናግራት ሜሪና ካናግራት ሄሎ ሜሪና ካናግራት ሜሪና ካናግራት ሄሎ ሄሎ ወይ አብርሽ ወይ ኤፍሬም ነኝ። እንዴት ነህ? ደህና ነኝ። ሰላም ነው? ሰላም ነው። እንደዚህ እኛ እኮ በጣም እየተጨነቅን ነው። እዚህ ዝም አልክ እኮ ስልክ አይሰራም። የት ነህ ያለው? ደህና ነኝ። ከኤርሚ ጋር የሆነ መዝናኛ ወስዳኝ ነው። ከኤርሚ ጋር መዝናኛ ወስዳኝ ነው እኮ። የት ነው ያለው? ተመችቶሃል? የት ነው ያለው? ጤናህ እንዴት ነው? እዚህ እኮ ሳትነግረን ነው የሄድከው። እንዴ ልጅህን ጥለህ ሚስትህን ጥለህ እኮ ነው የሄድከው አይደለ እንዴ? ኤፍሬም ምናምን ውሰደኝ። የት ነህ? ደህና ነኝ በለው። አንቺ እየሰማህ ነዋ። ስማው እኮ አልጨርስም። ይኸው ደህና ነኝ ያለው። ይኸው ደህና ነኝ ያለው። እንዴ ሄሎ አብርሽ፣ ስማው ደህና ነኝ ነው እያለ ያለው። ሄሎ አብርሽ፣ ይኸው ደህና አብርሽ እያለቀሰ ለኤፋናና ውሰደኝ አለው። ኤርሚላ አብርሽን አግቷለች። እንግዲህ በዚህ ሰዓት አብርሽ መታከም ነው ያለበት ወይስ ጠበል ነው መግባት ያለበት? ታሟል እየተባለ ታሟል ተብሎ ነው እንግዲህ ከሚስቱ ከልጁ ነጥቆ የወሰዱት። እሷ ግን ይዛው የሄደች መዝናኛ ቦታ ነው። እንግዲህ ብዙ ኦዲየንሶቿም እያስቆጣች ትገኛለች። እኛ ጠበሉ ሰጂ ብለናታል እንጂ እንዴት ነው መዝናኛ ቦታ ይዛው የምትሄደው? ይሄ ነገር ድራማ ነው ወይስ እውነት ነው እያሉ ብዙዎቻቸው እየተጨነቁ ስለሆነ ሙሉ መረጃው አቀርብላችኋለሁ። እስከ መጨረሻ ቪዲዮ አብራችሁ ተከታተሉኝ፣ እስከ መጨረሻ አዳምጡ። አብርሽ አልቅሷል ወይስ አላለቀሰም የሚለው ነገር እውነታው ነግራችኋለሁ። በትክክል አልቅሷል፣ ግን እስከ ቪዲዮ ፍጻሜ አብራችሁ ተከታተሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአኑ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁልኝ? ያላችሁልኝ እኔ ያለሁላችሁ አልሐምዱሊላህ። መተናል ላይክ ሼር እያደረጋችሁ እስከ መጨረሻ አብራችሁ ተከታተሉኝ። ሀሳብ አስተያየት እያቀረብን እንሄዳለን። ውድ ቤተሰቦች ባላችሁበት ፈጣሪ ይጠብቃችሁ፣ ሰላማችሁ ብዝት ይበልልኝ። ያሰባችሁት ያለማችሁት ፈጣሪ ያሳካላችሁ። በሰላም በደስታ ደግሞ ለሀገራችሁ ያብቃችሁ። እንደው ስደት ዓለም ያላችሁ ናችሁ እየተጨናነቃችሁ ያላችሁ እነሱማ በየጊዜው ዘና ፈታ እያሉ ነው የሚመጡት። እነሱ እየሰሩ ያሉ ድራማቸው ነው። እንግዲህ በዛሬ ቪዲዮ እንደታየው ቀን ላይ ወንድሙ ሄዶ ለሩታ ምን ነበር ያላት? አብርሽ ኤርሜላ ጋ ነው ጠበልም ይሄዳል፣ ጠበል ትወስደዋለች፣ ይታከማል፣ ሲድን ይመጣል ነበር ያላት። ነገር ግን እሷ ኦዲየንሶችንም እየዋሸች የሱን ቤተሰብ እየዋሸች ትገኛለች። ነገር ግን ሩታ ጋር ሲሆን ታሟል፣ መተት ነው፣ እንደዚህ ነው ብላ ያጨበጨበች የነበረ ቁጥር አንድ እሷ ነበረች። ገባችሁ? ማህተቧ እንኳን ያሰረችው ማህተቧ አውጥታ ለድራማ ነበር ያቀረበችው ማለት ነው። ስለዚህ በማህተቧ ላይ እየሰራችው የነበረ ድርጊት በጣም አሳፋሪ ነው። ስለዚህ ያንን እያደረገች የነበረችው ሴትዮ ይሄ ነገር እውነት ጤነኛ ነው? አብርሽ ምንም ሆኖ አይደለም። መጀመሪያም ብለናቸዋል። የሩታ ስም ለማጥፋት የሩታ እንዴት ነው ስም ለማጥፋት ነበረ ይሄንን እየተጠቀሙት የነበረ። አብርሽን ከዚህ በፊትም ታቁታላችሁ። ፍቅር ላይ ምን አይነት ድራማ ሰርቶ እንደተመለሰ መጨረሻ ላይ ምን እንዳለ ታቁታላችሁ። እንግዲህ አሁንም ይሄ ነገር የተፈጠረው ሩታን ማለት ኤርሜላን ከህይወቱ ሊያስወጣ የነበረው የሄደበት መንገድ ነው እንጂ አብርሽ ምንም ሆኖ አይደለም። እንግዲህ ምንም ነክቶት አይደለም። ይሄ ነገር በትክክለኛ ድራማ ነው። አዎ ድራማ ነው። ነገር ግን እኛ እያስመሰልን እንደነሱም እንስራ ካላልን በስተቀር ማለት ነው። ስለዚህ ዛሬ እንግዲህ በጎችም ተናዶባታል፣ በጣም ተበሳይቷል። ስለዚህ እውነት አሞት ከሆነ አብርሽ እውነት ታሟል እያለች ነበረ። ነገር ግን እኛ ውሰጂ ያልናት ጠበል ነው እንጂ እንዴት መዝናኛ ቦታ ይዛው ትሄዳለች? አብርሽ በዚህ ሰዓት የሚያስፈልገው መዝናኛ ቦታ ነው ወይ እያሉ ብዙዎቻቸው እየተቆጡ ይገኛሉ። በትክክል በዚህ ሰዓት እውነት ታሟል ከተባለ መዝናኛ ቦታ ወይም ኤርሜላ ወይም ዶክተር ወይም ቄስ አይደለችም መዝናኛ ቦታ ይዛው ሂዳ ጠምቀው ወይም መቀደስበት ማለት ነው። እንግዲህ ልጁ ደግሞ እንዳያችሁት ነው። ስልክም ላይ እያለቀሰ አልቅሶ ነበረ ለወንድሙ ናና ውሰደኝ ያለው። መጨረሻ ላይ እንደዛ ሲል አንተ ደህና ነኝ ብላ ነበረ ጮሃ ስልክ ያዘጋችበት ማለት ነው። እና ስልክ ዘግታበት ሳይሆን ስጮህበት አሁን ደህና ነኝ፣ ነገር ግን ሌላ ጊዜ ናና ውሰደኝ
ያለው ያለሁበት ቦታ አላቅም ነው ያለ። እንግዲህ ይሄ ልጅ ጤነኛ ቢሆን እኮ የትም ቦታ ይዛው ብትሄድ እንግዲህ በማንኛውም ሰዓት ወጥቶ መሄድ የሚችል አይነት ሰው ነበረ። ነገር ግን እሱ ጤነኛ አይደለም፣ ያለበትም አያቅም። እንግዲህ ታፍኖ ነው የሄደ፣ ታግቷል ማለት ይቻላል። ስለዚህ ይሄ ልጅ አግቷለች። አሁን ለነሩታም የተመቸ ሀሳብ ነው። መክሰስም እንትን ማለትም ይችላሉ ኤርሜላን። ምክንያቱም እሱን አታሎ እንደ ህጻን ልጅ አታሎ ነው ከቤቱ ይዞት የወጡት እሷ የለከቻቸው ጎረምሶች። በመቀጠል ደግሞ ያለበት እንኳን አያቅም። ታሟል ተብሎ ከሚስቱ ብዙ ውጣ ውረድ ውስጥ ገብቶ እሷን ስም ለማስጠፋት ያላረገችው አርግተሻል ብሎ ከቤተሰቡም ጭምር ከእህቱም ከወንድሙም ጭምር እሷ ላይ መጥፎ አመለካከት እንዲኖረው ሰው እያደረጉ ነበረ። ነገር ግን የእሷ እውነታ ሲወጣ እሱ ምንም ሆኖ አይደለም። ነገር ግን በዚህ ልክ እሷ ጋር እሷ እውነት ታሟል ብላ ለአብርሽ ካሰበች፣ ለአብርሽ ካዘነች መውሰድ ያለባት መዝናኛ ቦታ ምን ይሰራለታል? በዚህ ሰዓት መዝናናት ነው የሚያምረው። በዚህ ሰዓት ሩም ይዞ መጋደም ነው የሚያምረው። በዚህ ሰዓት የሆነ ክትፎና ስጋ እየደረደርሽ የምታበዩ እሱ ነው የሚያምረው። ልጁ ፍላጎቱ አሁን ምግብ ላይ ነው ወይስ መዝናናት ላይ ነው ወይስ ካንቺ ጋር አልጋ ይዞ መጋደም ላይ ነው? የምር ነው። በጣም አሳፋሪ ሴት ነሽ፣ አስነዋሪ ሴት ነሽ። እስኪ አሟል በደን ነው ስጋ ነው ይዘሽ ምትሄጂ እያልሻት የነበረ ለሩታ፣ አንቺ ስጋና በደን ነው ይዘሽ ልትጋደሚ ሆቴልና መዝናኛ ቦታ ይዘሽ ምትሄጂው። ለአንቺ ሲሆን ትክክል ነው፣ ለሩታ ሲሆን ስህተት ነው። አብርሽ ታሟል። አንቺ ጋር ሲሆን ግን ህመሙን ረስተሽ የት ነው ይዘሽ ሄድሽ? መዝናኛ ቦታ፣ ሆቴል። አንቺ ግን ጤነኛ ነሽ? እንደ ሴት ታስቢያለሽ? አእምሮሽ የሚሰራ አይመስለኝም። እውነት ቢሆን ታሟል ቢባል ራሱ ማለት ነው። ግን እሱ አልታመምም። ይሄ ግን መጥፎ ነገር የምትመኙት በራሳችሁ ላይ ሁኖባችሁ እንዳታዩት። አብርሽ ተጠንቅቅ። በራስህ አፍ ያመጣው ነገር ምን እንደሚያመጣ ማለት ፈጣሪን ከመጠን በላይ እያመጻችሁት ነው። ከመጠን በላይ ማለት ነው። በዚህ ልክ ዶላር ሰውን ያሰክራል። በዚህ ልክ እንዴ የሌለብህ ነገር ያልሆንከው ነገር ሁኛለሁ ብለህ በዚህ ልክ እንዴት ነው የምትሆነው? የምር ታሳፍራላችሁ። በእናንተ የሚጠብቅ አይደለም። በተለይ እኔ በጣም ምገርሙኝ ከነሱ በእድሜ ከፍ ያላችሁ ሰዎች እነሱ መክራችሁ ተው፣ ይሄ ነገር ጥሩ አይደለም፣ ከፈጣሪ መንገድ ያወጣችኋል፣ ለሰዎችም ጥሩ አይደለም፣ ለትውልድ የምታስተምሩ የሚሆን ነገር አይደለም ይሄ ትምህርት፣ ተመለሱ ማለት ሲገባችሁ ከነሱ ጋር ታጨበጭባላችሁ። የምር አሳፋሪ ናችሁ። ይሄ ልጅ እውነት ታሞ ከሆነ እውነት መተት ተደርጎበት ከሆነ እንደተባለው ማለት ነው ቤተሰብ የለውም፣ አባትና እናት የለውም። አባትና እናቱ እስከዛሬ ለምን መጥቶ አላዩትም? ለምን አይገባችሁም? አሁንም አንዳንዶች ይሄንን እያያችሁ አይ ድራማ አይደለም መተት ነው ትላላችሁ። የምር ከነሱ ያልተሻላችሁ ማለት ነው። በግ ሆናችሁ እንዴ! አባት አለው እኮ ይሄ ልጅ፣ እናት አለው እኮ መጥቶ እኮ ያዩት ነበረ። እናትና አባት እዛ እስኪ እናንተ አስቡት። እናት አባት እያላችሁ መተት ተደረገባችሁና እናት አባታችሁ ባሉበት ተነስተው አይመጡም? ስታስቡት ትክክለኛ አባትና የእናትና የአባት አንጀት እኮ ነው። የሌላው ተውት። እናትና አባት ያለበት ሁኔታ ለማየት እንኳን በዚህ ነገር ለማስወጣት ራሱ ይመጡና ጋሽዬ በዚህ ልክ ልጆቹ ላይ አይጨክንም። ገባችሁ? በዚህ ልክ ዝም አይልም። ዝም ያለበት ምክንያት ደግሞ ስራ እንደሆነ ስላወቀ በዚህ ውስጥ ስማቸው ማለት በቃ እነሱ እንዲገቡ ስለማይፈልጉ ነው ያላስገቧቸው። እነሱ ስራ እየሰሩ እንደሆነ በደንብ ያውቃሉ፣ ጠንቅቆ ስለሚያውቁ እነሱ መግባት ስለማይፈልጉ ወይም እነሱ ከዚህ በፊት ኤፍሬም ተናግሯል። የሆነ መጀመሪያ አካባቢ ጋሼ መግባት ሲጀምር አባታችን ከዚህ በኋላ ሚዲያ ላይ መምጣት የለበትም፣ አባታችን መሰደብ የለበትም፣ አይመጣም ብሎ ተናግሯል ከዚህ በፊት ትዝ ካላችሁ። ስለዚህ አሁንም ቢሆን እሱ በዚህ ልክ ልጁ እንደዚህ ሆኖ በዚህ ልክ ዝም ብሎ ቁጭ አይልም ነበረ። እናትም አለው አባትም አለው። መጥቶ ምንድነው ልጃችን ብሎ ጠበል ይዞት ይሄዱ ነበረ። መተት ተደርጎበታል ብሎ ቤተሰቡ ዝም ብሎ ቁጭ አይልም ነበር። ለምን አይገባችሁ? እኛ ከመጀመሪያም ብለናቸዋል፣ ስራ ነው የሚሰሩት ብለናል። እዚህ ጋር መተን ስናወራ ለነሱ ልናስመስል ከነሱ ማለት በቃ ዝም ብለን ነበረ። ነገር ግን አሁን አባሱት፣ ከመጠን በላይ አባሱት ይሄ ነገር ማለት ነው። ከዛ በኋላስ ነገ ደግሞ ታያላችሁ። አብርሽ ነገ ይመጣና ሩታ ላይ ተጠምጥሞ ነው የሚያለቅሰው። ገባችሁ?
ሩታ ላይ ተጠምጥሞ ያለቅሳል። የዛኔስ ከዛ ምንድን ነው ሊባል ነው? ምን ሊፈጠር ነው? አልለቀቀውም ወይም ለቀቀው ወይስ ድጋሚ አረግሽበት ሊሏት ነው? የምር ታሳፍራላችሁ እኮ ምስሩት የህፃን። ኧረ በእናታችሁ እንደ ትልቅ ሰው አስቡ፣ እንደ እድሜያችሁ አስቡ። ይሄ በእምነት ቀልድ ይቅርባችሁ። እውነቱ ስነግራችሁ በሙስሊምም በክርስትናም ይሄ ነገር እንደማይፈቀድ አውቃለሁ። በእናንተም አይፈቀድም፣ በእኛም ሀራም ነው። ሲጀመር እንደዚህ የሚባል ነገር የለም። አይደለም ያደረገው ተውና ያወራው ራሱ ወንጀለኛ እንደሚባል ነው እኛ የምናውቀው ማለት ነው። ገባችሁ? በእንደዚህ ነገር አናምንም። ይሄ የሰይጣን ስራ ነው። ከሰይጣንን ደግሞ በማሸነፍ ነው እንጂ ያለባችሁ ለሰይጣን እንደዚህ ነው ማለት የለብንም። ገባችሁ? ከዚህ በኋላ ግን ይሄን ርዕሳቸው ዘግቶ በስነ ስርዓት መንገድ ሚስቱን በሚያከብር ስራ ከመጣ ካልመጣ ግን እያንዳንዳችሁ ማድረግ ያለባችሁ አድርጉ። የምሬ ነው ሙላችሁ። እያንዳንዳችሁ በቃ መሄድ ባለበት መንገድ መሄድ ነው እንዴ። ነገ ትውልድ የሚያብላሽ ነገር እኮ ነው እያስተማሩ ያሉት። ትላንት ዝሙትን እያሉ አስተማሩ ሲያቀታቸው ወደ መተት መጡ። ከዛ በኋላስ ወዴት ነው የሚሄዱት? እስኪ ንገሩን። ከዛ በኋላ ምን ሊያስተምሩን ነው እንዴ? አረ በቃችሁ፣ ከዚህ ስራ ውጡ፣ እፈሩ። የምር ያስጠላል፣ ይደብራል። አንዳንዴ እንደ ትልቅ ሰው ማሰብ እንደ ተማረ ሰው መራመድ አለብን። ይሄ እኮ ዱንያ ነው፣ ጠፊ ናት። ገባችሁ? ይሄ ዛሬ እንደዚህ የምታብዱለት እንደዚህ የሆነ የሌለብህ በሽታ እንደ በሽተኛ ሆነ የምትሰራው ስራ ማለት ነው። ያመጣኸው ብር ላትበላው ትችላለህ። እኛ አሁን ይሄ እየተናገርኩ ያለው እኔ ማለት ነው። ይሄ ቪዲዮ እናንተ ጋር አድርሷለሁ አላደርሰውም አላውቅም። ነፍስ ያለች በፈጣሪ ዘንድ ናት ማለት ነው። ገባችሁ? ነፍስ ያለች በፈጣሪ ዘንድ ናት። ይሄ ንግግሬ ሊጨርሰውም ላያስጨርሰኝም ይችላል። አላውቅም መቼ ልሙት መቼ ልኖር። ስለዚህ ይህን በፈጣሪ እጅ ያለች ነፍስ ደግሞ በራሳችን ነው ያለች ብለን ማለት ይሁን ላምበላው እንበላለን አንበላውም ብለን የማናቀው ነገር ውስጥ ለነገያችን ለምናገኘው ለምንራሮጥለት ዱንያ ብለን የሆነ ከፈጣሪያችን መራቅ የለብንም። በዚህ ልክ እምነት እንደሌለው ሰው እምነት አልባ ሰዎች እንዳንሆን የምሬ ነው ሙላችሁ። ይሄ የምናገኘው ገንዘብ ምናምን ይዞን ሊጠፋ ይችላል፣ ልጆቻችን ሊያጠፋ ይችላል ብላችሁ ቆም ብላችሁ አስቡ። በቃችሁ። በጣም ያስጠላል። ወረዳችሁ፣ ዘቀጣችሁ። የምር በጣም ታስጠላላችሁ። በቃ ከአንዳችሁ አንዳችሁ የማትሻሉ እንዴ በዚህ ልክ። ኧረ በፈጠራችሁ ተውት፣ ስነ ስርዓት ይኖራችሁ። ለማንኛውም ውድ ቤተሰቦቼ በጣም ይቅርታ ለንግግሬ ምናምን። የምር የሰሩት ነገር በጣም ስላናደደኝ በጣም ስለሚያናድድ ነው። በዚህ ልክ ኦዲየንስን እርስ በራሱ እንዲባላ እያደረጉ ምናምን ከዛ ወዴት ሊሄዱ ነው? ምን አይነት ስራ ይዞ ሊመጡ ነው የሚለው ደግሞ ማሰብ አለብን። ገባችሁ? እዚህ ጋር ማስቆምም ማስቀጠልም ያለበት ኦዲየንስ ነው። ስለዚህ እናንተ ኮሜንት ላይ ማድረግ ያለባችሁ ማስቆም ያለባችሁ ነገር ትችላላችሁ። ገባችሁ? አሁን እሱ አብርሃም እየተጓዘ ያለው ማለት ነው የእናንተ ኮሜንት በማየት ነው፣ የእናንተ ኮሜንት በማንበብ ነው። ኮሜንት እያየ እነሱ ኦዲየንስ እርስ በርሱ እየተባለ የእነሱ እይታ እየጨመረ የሚያገኙት ገቢ ነው የሚያውቁት። ገባችሁ? የሚያገኙት ገቢ ነው የሚያዩት። ስለዚህ እናንተ ደግሞ በእንደዚህ አይነት ነገር መደገፍ የለብንም። ገባችሁ? እንደ በፊታችሁ ብራንክ እየተደራረጉ በጥሩ ነገር ከመጡ መደገፍ መቀጠል። ገባችሁ? ግን በእንደዚህ ነገር አናቆምም ካሉ ማድረግ ያለባችሁን አድርጉ። ይሄንን አለለም። ለማንኛውም ውድ ቤተሰቦቼ ከልብ አመሰግናለሁ። በንግግሬም ስህተት ካለ ሁላችሁም አረሙኝ። እወዳችኋለሁ፣ አከብራችኋለሁ። ላይክ ሼር ማድረጋችሁ እንዳትረሱ፣ አበረታቱኝ። መልካም ምሽት ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።